ሰላም እንደምናችሁ። እንደተለመደው የሪሜዲያል ሂስትሪ የዩኒት 1 ቀጣዩን ክፍል ፓርት 2 ይዤላችሁ መጥቻለሁ። በዛሬው ክፍል የምናየው ስለ ፊቸርስ ኢንተርዲፔንደንስ ኤንድ አቺቭመንት ኦፍ ሜጀር ሲቪላይዜሽን ዋና የሚባሉት ሲቪላይዜሽኖች እነማን እንደሆኑ ከአፍሪካ፣ ከኤዥያ፣ ከላቲን አሜሪካ እናያለን ማለት ነው። በዛሬው ክፍል በሪሜዲያል ሂስትሪ መጽሐፋችሁ ላይ ሲቪላይዜሽን ኢን አፍሪካ ብሎ የሚያወራው ስለ አኒሸንት ኢጅፕት እና እንዲሁም ደግሞ ስለ ኑቢያ ያወራል። እዚህ ጋር የምታዩት ኖት ለሪሜዲያል ተብሎ ዩኒቨርሲቲዎቹ ያዘጋጁት ኖት አለ አይደል? ማለትም ለሪሜዲያል ተብሎ የተዘጋጀው መማሪያ የዩኒቨርሲቲው መማሪያ ይሄ ማለት ነው። እና ይህንን በመጠቀም ነው ኖቱን ያዘጋጁት። ይህንን ቪዲዮ ስታዩ ቀጥታ ሞጁላችሁን እያነበባችሁ ነው ማለት ነው። እና ወርድ ባይ ወርድ ከዛ ላይ ወስጄ ጀስት ለመረዳት እንዲመቻችሁ ብቻ ነው ኤዲት ያደረኩት። ይሄን የምታዩትን ኖት ማግኘት የምትፈልጉ ብስራት ሶሻል ስተዲ ብላችሁ ቴሌግራም ላይ ሰርች ብታደርጉ ታገኙኛላችሁ። እዛ ላይ ይህንን ሾርት ኖት አስቀምጥላችኋለሁ። ከዚህም በተጨማሪ የተለያዩ ሪሰርቾችን፣ አሳይመንቶችን፣ ፕሮጀክቶችን እገዛ የምትፈልጉ ተማሪዎች በዚህ ብስራት ሶሻል ስተዲ ብላችሁ ቴሌግራም ላይ ሰርች በማድረግ እዛ ላይ ጥያቄያችሁን ማቅረብ ትችላላችሁ ማለት ነው። ወደ ትምህርቱ እንሂድ። ምንድነው የሚለው? ስለ አኒሸንት ኢጅፕት ስናወራ አብዛኛው ነገር የምናውቀው ነው። ሲቪላይዜሽን ኦፍ አኒሸንት ኢጅፕት ቢጋን አባውት 3000 ቢሲ። የኢጅፕት ሲቪላይዜሽን የተጀመረው 3000 ከክርስቶስ ልደት ከ3000 ዓመት በፊት ጀምሮ ነው ማለት ነው። እና ያው ናይል ቫሊ አካባቢ ነው የተጀመረው። ናይል ቫሊ ማለት የኢጅፕትን ማፕ ብታዩ መሀል ለመሀል ኢጅፕትን ሰንጥቆ የሚሄደው የናይል ሪቨር ነው። እና አብዛኞቹ የኢጅፕት ሲቲዎችም የሚገኙት በዚህ ናይል ሪቨር ዳር ላይ ነው ማለት ነው። እና ስለዚህ የአኒሸንት ኢጅፕት ምን ይላል እዚህ ጋር? አኮርዲንግ ቱ ትራዲሽን አፐር ኤንድ ሎወር ኢጅፕት ዌር ዩኒፋይድ ባይ መነስ አራውንድ 3200 ቢሲ። ኪንግ መነስ የሚባል ነበር እና ይሄ ንጉስ ነው የአፐር ኢጅፕትን እና ሎወር ኢጅፕትን አንድ ላይ ጆይን አድርጎ ዩናይትድ ሆነው አድርጎ መምራት የጀመረው እና የኤርሊ የሚባለውን የኢጅፕት አስተዳደር የጀመረው መነስ የሚባለው ንጉስ ነበር ማለት ነው። እና ከዛ በተጨማሪ መጽሐፋችሁ የሚያወራው ያው ኢጅፕቲያኖች የሚተዳደሩት በምን እንደነበረ ሜንሊ አግሪካልቸር ነበረ፣ በግብርና ነበረ። ይህም የሆነበት ምክንያት ከናይል ወይም ከአባይ የሚያገኙት ውሃ ስለሚጠቅማቸው ነው። የተለያዩ እንደ ስንዴ፣ ገብስ which means wheat and barley አይነቶችን ያመርቱ ነበር። ከዚህም በተጨማሪ የከብት ማርባት ላይቭ ስቶክ በመስራት ኢጅፕቲያኖች ይተዳደሩ ነበር ማለት ነው። እንዲሁም ንግድም ላይ ይሳተፉ ነበር ማለት ነው። እና ኢጅፕቲያኖች የነበራቸው ቁልፍ ንጉስ ፋሮህ ይባላል። ይሄ ንጉስ ምንድነው? አብሶሉት የሆነ ንጉስ ነው። በጣም ፈላጭ ቆራጭ የሆነ ሁሉም ፓወር ያለው ንጉስ ነው ማለት ነው። እና the king ruled Egypt through officials named viziers. The viziers acted as mayors, tax collectors and judges. ስለዚህ ንጉሱ ወይም ደግሞ የኢጅፕት ንጉስ ፋሮህ ይባላል ብለናል። ፋሮህ ቫይዘርስ የሚባሉ ከስሩ ሆነው ግብር ለመሰብሰብ እንዲሁም ደግሞ እንደ ጀጅም እየሆኑ ዳኛም እየሆኑ ብዙ ስራዎችን የሚሰሩለት ከሱ ስር ያሉ ቫይሰርስ የሚል ታይትል ያላቸው ናቸው ማለት ነው። ማወቅ ያለብን ምንድነው? ፋሮህ የኢጅፕት ንጉስ እንደሆነ አብሶሉት ኪንግ እንደሆነ እና ከሱ ስር ደግሞ ቫይዘርስ የሚባሉ አብዛኞቹን ስራ የሚሰሩ በሱ የሚሾሙ ናቸው ማለት ነው። እና the pharaohs were regarded as king and gods. እነዚህ ፋሮቹ ንጉሶቹ እንደ አምላክም ይታያሉ። it was believed that to be an incarnated god and would indeed to be a god after days. እና ከሞቱ በኋላ እነዚህ ፋሮቹ ንጉሶቹ ከሞቱ በኋላ አምላክ ይሆናሉ የሚል ሐሳብም ነበር ማለት ነው። እና ኢጂፕቲያንስ were a polytheists ኢጂፕቲያኖች ብዙ ጣዖቶችን ያመልኩ ነበር። ይሄ
ፖሊቲስት የሚለው ቃል ምንድነው የሚያሳየው? ከአንድ በላይ አምላክን ያመልኩ ነበር ማለት ነው። እና ከዚህም በተጨማሪ ዘይ ብሊቭድ ኢን ላይፍ አፍተር ዴስ፣ ሰው ከሞተ በኋላ ራሱ ህይወት ይኖረዋል በሚለው ሀሳብ ያምኑ ነበር። እና በዚህ ምክንያት ንጉሶቻቸውን ምን ያደርጉ ነበር? መሚፊኬሽን ይጠቀሙ ነበር። እዚህ ምስሉ ላይ እንደምትመለከቱት ሬሳ በማድረግ ንጉሶቻቸው ስጋቸው ሳይበሰብስ ለረጅም ጊዜ እንዲቆይ ለማድረግ ይሞክሩ ነበር። ይሄ መሚፊኬሽን የምንለው ማለት ነው። እና ይሄ መሚፊኬሽን ቀስ በቀስ እያደገ ዴቨሎፕ እያደረገ መጥቶ ወደ ሜዲሲን ድረስ እያደገ መጥቶ ነበር ማለት ነው ኢጅፕት ላይ። እና ቀጣይ የሚያወራልን ምንድነው? ኢጅፕት ውስጥ ያው ኢጂፕቲያን ሶሳይቲ ወዝ ስትራክቸርድ ሃይራርኪ አለ። ማለትም ማንኛውም ሶሳይቲ ላይ ሃይራርኪ እንዳለው ሁሉ ሃይራርኪ የምንለው ለምሳሌ በኢጅፕት አዘቶፕ ከሁሉም በላይ የሆነው ያለው ማነው? ፋሮ ነው ንጉሱ። ከዛ እሱ የሚቀጥራቸው ኖብሎቹ ቅድም ቫይዛርስ ያልናቸው። ከዛ በታች ደግሞ ወታደሮች፣ ስክራይበርስ የሚባሉት ይሄ ጸሐፍቶች፣ እነሱ ነጋዴዎች ናቸው። መጨረሻ ላይ ያለው በቃ እታች ያለው የሚባለው ፔዛንቱ ነበር። ይሄ ሶሻል ስትራክቸር እንለዋለን። እና እሱን ነው የሚያወራላችሁ። ፔዛንቶች ኢሪጌሽን ይሰሩ ነበረ። እንዲሁም ደግሞ የተለያዩ ፓላሶችን ይሰሩ ነበር። በተለይ ለንጉሶቹ ለፋሮዎቹ ቶም ቢሆኑ መቀበሪያ እንዲሆኑ ፒራሚድ ይሰሩ ነበር ማለት ነው። እና ያው የግብጽ ፒራሚድ በጣም የሚታወቅ ነው። በተለይ ፒራሚድ ኦፍ ጊዛ የሚባለው ይሄኛው እዚህ መሀል ላይ የምታዩት በጣም ፌመስ የሆነ የግብጽ ፒራሚድ ነው ማለት ነው። ሶ ከዚህም በተጨማሪ ግብጾች የሚታወቁት በጽሁፍ ሂሮግሊፊክ የሚባል የአጻጻፍ ስልት አላቸው። እና ይህንን ጽሁፍ የሚጽፉት የተለያዩ አለቶች ላይ እንዲሁም ደግሞ ወረቀት የሚመስል ፓፒረስ በሚባል ቦታ ላይ ይጽፉ ነበር ማለት ነው። ሶ ምንድነው ይሄ ፓፒረስ የምንለው? እንደዚህ እንደምትመለከቱት ቅጠል የሚመስል ግን የሚጽፉበት መንገድ ነው ይሄ ሂሮግሊፊክስ የምንለው። እና ኢጂፕቲያን ይጽፉበት የነበረውን ሂሮግሊፊክስ የሚባለውን እና ፓፒረስ የሚባለውን ወረቀት እንደነበራቸው ማስታወስ አስፈላጊ ነው ማለት ነው። ቀጣይ የምናየው ስለምንድን ነው? ስለ ኑቢያ ነው። ስለዚህ አፍሪካ ውስጥ እያየን ኢጅፕትን አየን። ቀጣይ ኑቢያ ማለት የአሁኗ ሱዳን አካባቢ የነበረ ነው ማለት ነው። እና እዚህ ማፑ ላይ የምታዩት የኑቢያ የምንለው ከሱዳን ትንሽ ከፍ ብሎ እና የተወሰነ የሱዳንን ፓርት ይነካል። እሱን ነው የኑቢያ አንሸንት ሲቪላይዜሽን የምንለው ማለት ነው። እና ኑቢያ ወዝ ኪንግደም አሎንግ ዘ ናይል ሪቨር ኢን ዋት ኢዝ ናው ኖርዝ ኢስተርን ሱዳን፣ የሱዳን ሰሜን ምስራቅ አካባቢ የነበረ የቆየ ሲቪላይዜሽን ነው ማለት ነው። እና ከ2000 ቢሲ አንስቶ እስከ 350 ኤዲ ድረስ የነበረ ነው ይሄ የኑቢያ ሲቪላይዜሽን የምንለው። እና ቅድም እንዳወራ ነው ልክ እንደ ግብጾች ኑቢያዎችም በግብርና እንዲሁም በከብት እርባታ እንዲሁም ንግድ ላይ ይሳተፉ ነበር ነው የሚላችሁ መጽሐፋችሁ። አት ዲፈረንት ታይምስ ኢጅፕት ኮንኪውርድ ኤንድ ሩልድ ሎወር ኑቢያ። በተለያዩ ጊዜያቶች ያው ኢጅፕትና ኑቢያ ካላቸው ቅርበት አንጻር ብዙ ጊዜ ኢጅፕቲያኖች ወደ ኑቢያ ድረስ በመውረድ ኑቢያንም ያስተዳድሩ የነበረበት ወቅት ነበር ማለት ነው። ኢጅፕቲያኖች በተለያየ አጋጣሚ ኑቢያኖችን አስተዳድረው ነበር ማለት ነው። እና ከዛ በመቀጠል መጽሐፋችሁ የሚያወራው ምንድነው? የኢጅፕት የኑቢያ ንጉሶች ራሱ ምንድናቸው ተብሎ ነው የሚታሰቡት? ዲቫይን ናቸው፣ ከአምላክ ስልጣን ያላቸው ናቸው ተብሎ ነው የሚታሰቡት። ልክ እንደ ግብጾቹ ፋሮዎች የኑቢያ ንጉሶች ልክ እንደዛ ተደርገው ነበር የሚታሰቡት። እና ኑቢያ ሌላ የምትታወቀው በሜታል ቴክኖሎጂዋ ነው፣ በብረት ቴክኖሎጂ። በተለይ ሜሮይ የምትባለዋ የኑቢያ ሲቲ በጣም በሜታል ፕሮዳክሽን፣ በብረት ፕሮዳክሽን በጣም ፌመስ ነበረች። በተለይ እንደ ጎልድ፣ ኮፐር፣ ሲልቨር፣ አይረን በጣም በብዛት ይመረቱባት የነበረች ሲቲ ነበረች ሜሮይ ማለት ነው። እና እንግዲህ ቅድም ነግሬያችኋለሁ ግብጾች
ብዙ ጊዜ ኑቢያን አስተዳድረው የሚያውቁበት አጋጣሚ ነበረ። ብዙ ጊዜ ግን የማይወራው ምንድን ነው? ዘ ኩሸቲስ ኮንኪውርድ ኢጅፕት አባውት 18 ሴንቸሪ ቢሲ። በ8ኛው ሴንቸሪ ቢሲ ላይ የኩሽ አስተዳዳሪ ማለትም የኑቢያ አስተዳዳሪ ግብፅን ሁላ ገዝቶ ያውቃል ማለት ነው። በኋላ ግን በ350 ኤዲ ኪንግ ኢዛና የኢትዮጵያ የአክሱማይት ንጉስ የነበረው ኪንግ ኢዛና ሜሮይን የኑቢያ ሲቲ ወሳኝ የነበረችውን ሜሮይን በመውረር እንዲሁም ደግሞ በማውደም የኑቢያ የረጅም ጊዜ የቆየ አንሸንት ሲቪላይዜሽን እንዲቆም ወይም ደግሞ እንዲጠፋ ምክንያት ሆኗል ማለት ነው። ሶ ቀጣይ ስለዚህ አፍሪካ ውስጥ ምንን አየን? ኢጅፕትን አየን፣ ኑቢያን አየን ማለት ነው። ሶ ቀጣይ የምናወራው ደግሞ ኤዥያ ውስጥ እንሄድና ስለ ሜሶፖታሚያ እንዲሁም ደግሞ ፐርሻ ከዛ ደግሞ ስለ ኢንዲያ ቀጣይ ስለ ቻይና እናያለን ማለት ነው። ሶ ከኤዥያ ውስጥ የምንጀምረው በምንድን ነው? በሜሶፖታሚያ ነው። ሜሶፖታሚያ የምንላት በሁለት ወንዞች መካከል የምትገኝ በቲግሪስ እና በኤፍራጥስ ወንዝ መካከል የምትገኝ ሜሶፖታሚያ የምንላት በጣም የቆየች የድሮ አንሸንት ሲቪላይዜሽን ነች ማለት ነው። የቆየች ሲቪላይዜሽን ነው ይሄ ሜሶፖታሚያ የምንለው። በአሁኑ የኢራቅ መሬት ላይ የነበረ የድሮ ሲቪላይዜሽን ነው ማለት ነው። እና ሜሶፖታሚያኖችን ለየት የሚያደርጋቸው ብዙ ነገሮች አሉ። መጽሐፋችሁ ላይ ከተጠቀሰው ነገር ውስጥ አንዱ ምንድነው? ሱሜሪያንስ ሜሶፖታሚያ ላይ የነበሩትን ህዝቦች ሱሜሪያንስ ብለን እንጠራቸዋለን። እና ሱሜሪያንስ ቢጋን ቱ ቢውልድ ዘ ፈርስት ሲቲስ ኢን ዘ ወርልድ። የመጀመሪያውን ከተማ የሚመስለውን ነገር ይሰሩ የነበሩት ሜሶፖታሚያኖች ነበሩ። እና በጭቃ በመስራት በመድ በመጠቀም የተለያዩ ቢልዲንጎችን ለመስራት ይሞክሩ ነበር ማለት ነው። እዚህ ጋር የምታዩት እነሱ ሜሶፖታሚያ ውስጥ የነበሩት ሱሜሪያንስ በጭቃ የተለያዩ ቢልዲንጎችን፣ ቴምፕሎችን፣ ማምለኪያ ቦታዎችን ይሰሩ ነበር እና ያ የሚሰሩት ቴምፕል በተለይ ዚጉራት ተብሎ ይጠራል ነው የሚላችሁ መጽሐፋችሁ። ይኸው እዚህ ጋር ዚጉራት የሚላችሁ እሱን ነው ማለት ነው። እና ያው ሜሶፖታሚያ በሁለት ወንዞች መካከል በቲግሪስ እና በኤፍራጥስ መካከል በመገኘቷ ያላት መሬት በጣም ፈርታይል ነው፣ ለም ነው። በዚህ ምክንያት ለኢሪጌሽን ለመስኖ ልማት እንዲሁም ደግሞ ብዙ ክሮፖችን ምርቶችን ለማምረት ምቹ ነበረ ማለት ነው። እና ሜሶፖታሚያዎች ከዚህ በፊት ቅድም እንዳየናቸው አይነት ሲቪላይዜሽኖች ምን ብለው ያስባሉ? ኪንግስ ሃድ ዲቫይን ኦቶሪቲ፣ ንጉሶቻችን ከአምላክ የተሾሙ ናቸው የሚል ሀሳብ ነበራቸው። እና ሜሶፖታሚያን ወይም ሱሜሪያንስ ፖሊቲስት ነበሩ፣ ከአንድ በላይ አምላክን ያመልኩ ነበረ። እና ሌላ ሱሜሪያንስ ወይም ሜሶፖታሚያንን ለየት የሚያደርጋቸው ለመጀመሪያ ጊዜ ፕላው ወይም ኤንድ ዘ ፖተር ዊል፣ ፕላው የምንለው ይሄ ለማረሻ የምንጠቀምበት መሳሪያ እንግዲህ ይሄ አኒሸንት የምንለው ይሄ እዚህ ኢትዮጵያ ውስጥም የሚታረስበት አለ አይደለ? በበሬ ተደርጎ እሱ ፕላው እና ለሸክላ ስራ ደግሞ የሚያገለግል ፖተር ዊል ለመጀመሪያ ጊዜ የተጠቀሙት ፈርስት አፒርድ የተገኘው ሜሶፖታሚያ ላይ ነው ማለት ነው። እና ከዚህም በተጨማሪ ብሮንዝን የተጠቀሙት ነሐስን የተጠቀሙት ለመጀመሪያ ጊዜ ሱሜሪያንስ ናቸው ማለት ነው። ሱሜሪያንስ ሲጠቀሙበት የነበረው የአጻጻፍ ስልት እንግዲህ በ3200 ቢሲ ጀምሮ ይጠቀሙበት የነበረው የአጻጻፍ ስልት ኪዩኒፎርም የምንለው ነው። እና ይሄ ኪዩኒፎርም የምንለው አጻጻፍ አልፋቤት የለውም። ልክ አሁን እኛ ስንጽፍ ኤ ቢ ሲ እንደምንለው አልፋቤት ያለው ሳይሆን ወሰብሰብ ያለ ግን እያንዳንዱ ምልክቶች ራሳቸው ሪፕሬዘንት የሚያደርጉት አይዲያ ያላቸው የራሳቸው እንደዚህ አይነት አጻጻፍ ነበር የሚጠቀሙት። ኪዩኒፎርም ይባላል። አያችሁ እዚህ ጋር የምትመለከቱት አይነት ነው። የሆነ ሸክላ ላይ ስለት ያለውን ነገር ጠቅጠቅ እያደረጉ በመውጋት ነበር የሚጽፉት ማለት ነው። እና ቅድም ምን አይተናል? ኢጂፕቲያኖች ሄሮግሊፊክ የሚባል ይጠቀማሉ ብለናል፣ ግብጾች። ሜሶፖታሚያ ሱሜሪያንስ ደግሞ የሚጠቀሙት ምንድነው? ኪዩኒፎርም የሚባል የአጻጻፍ ስልት ነው ማለት ነው። ከዚህም በተጨማሪ ሜሶፖታሚያኖች ወይም ሱሜሪያንስ
በማትስ፣ በአስትሮኖሚ፣ በሜዲሲን እና በሜታል በብረት ስራ በጣም ዴቨሎፕድ የሆኑ ነበሩ ማለት ነው። ሶ ኤዥያ ውስጥ ማንን አየን ማለት ነው? ሜሶፖታሚያን አየን። ቀጣይ የምናየው ስለ ፐርሻ ነው የሚሆነው ማለት ነው። እሺ ቀጣይ የምናየው ስለ ፐርሻ ነው ማለት ነው። ስለዚህ ፐርሻ እዚህ ጋር እንደምትመለከቱት ፐርሺያን ኢምፓየር የሚባለው በጣም ሰፊ ግዛት ነው እዚህ ጋር እንደምታዩት እና ፐርሻ የፐርሻ ኢምፓየር የነበረው በአሁኗ ኢራን ቦታ ላይ ነው ማለት ነው። ስለዚህ እዚህ ጋር መጽሐፋችሁ ላይ ይጠቅሳል። የአሁኗ ኢራንና አፍጋኒስታን ነው ቦታ ላይ የነበረ የድሮ ኢምፓየር ነው ይሄ የፐርሻ ኢምፓየር የምንለው። እዚህ ጋር ግራ እንዳትጋቡ፣ ፐርሻ የምንላት የአሁኗ ኢራን ቦታ ላይ የነበረ የድሮ ሲቪላይዜሽን ነው። ቅድም ደግሞ ያወራ ነው ሜሶፖታሚያ የምንለው ደግሞ ኢራቅ ላይ የነበረ ነበር ማለት ነው። ስለዚህ ሁለቱን ኮንፊውዝ እንዳታደርጉት ነው። ሶ ፐርሻ የምንላት በአሁኗ ኢራንና አፍጋኒስታን ቦታ ላይ የነበረ ነው እና ኢራኖች የሚኖሩበትን መሬት ላንድ ኦፍ አሪያንስ ብለው ይጠሩታል። ፐርሻኖች ማለት ነው። ፐርሻኖች መሬቱን ምን ብለው ይጠሩታል? ላንድ ኦፍ አሪያንስ፣ የአሪያኖች መኖሪያ ብለው ይጠሩታል። አሪያን ከሚለው ቃል ነው ራሱ አሁን ኢራን የምንላት ቃል ሀገር ስሟን ያገኘችው ማለት ነው። እና ማወቅ ያለባችሁ አንድ ነገር ማወቅ ያለባችሁ የሜሶፖታሚያ ሲቪላይዜሽን ቅድም ያየ ነው። የሜሶፖታሚያ በጣም የቆየ ነው። የሜሶፖታሚያ ሲቪላይዜሽን ከተፈጠረ ከብዙ ዓመታት በኋላ ነው የፐርሻ ኢምፓየር ክሬት የተደረገው እና የፐርሻን ኢምፓየር ክሬት ካደረጉት ወይም ካስፋፉት ውስጥ አንዱ ሳይረስ ዘ ግሬት የምንለው ነው። ሳይረስ ዘ ግሬት ብዙ ጊዜ ስሙን ብዙ የታሪክ ክፍል ላይ ታዩታላችሁ። ሳይረስ ዘ ግሬት ነው የፐርሻን ኢምፓየርን እያስፋፋ መጥቶ ሜሶፖታሚያን ተቆጣጥሮ እንዲሁም ደግሞ ፓላስታይንን የአሁኗን እስራኤልን ተቆጣጥሮ እስከ አፍሪካ ድረስ መጥቶ ኢጅፕትን ሁላ ተቆጣጥሮ የፐርሻ ኢምፓየር በጣም ትልቅ የምንለው ኢምፓየር እንዲሆን ያደረገው ማለት ነው። ሶ ለዛ ነው እዚህ ጋር የሚጠቅስላችሁ ፈርስት ፐርሺያን ኢምፓየር ፋውንድድ። እንደውም ሳይረስ ዘ ግሬት የፐርሺያን ኢምፓየርን ራሱ ያስነሳው መስራቹ እሱ ነበር ማለት ነው። ትልቅ ኢምፓየር እንድትሆን አድርጓል። እንግዲህ ብዙ ቦታ በማስፋፋት እስከ ኖርዝ አፍሪካ ድረስ በመምጣት ግብፅን ጀምሮ ለማስፋፋት ችሏል ማለት ነው እና ፐርሻዎች በመንግስት አስተዳደር፣ በህግ እንዲሁም በሃይማኖት ትልቅ አስተዋጽኦ ለዓለም አበርክተዋል ማለት ነው እና የመጀመሪያውን ፖስታል ሰርቪስ የመረጃ መላላኪያ የደብዳቤ መረጃ መላላኪያ መንገድን ክሬት ያደረጉት የፐርሻዎች ነበሩ እና ፐርሻዎች የሚያመልኩት በዛ ጊዜ ያመልኩት የነበረው ሃይማኖት ዞራስትሪያኒዝም የሚባል ነበር ማለት ነው እና ይህንን ሃይማኖት ይሰብክ የነበረው ፕሮፌት ወይም ደግሞ ሰባኪ ዞራስተር ይባላል ማለት ነው። እዚህ ምስሉ ላይ የምታዩት ያኔ ዞራስተሪያኖች እንግዲህ ፐርሺያን ኢምፓየር የምንለው የአሁኗ ምንድነን ብለን ምን ላይ ነው የሚገኘው? ኢራን ነው አይደለ? ኢራን እንዲሁም አፍጋኒስታን ቦታዎች ላይ እነዚህ የድሮ ታሪካዊ የዞራስተሪያኒዝም ሃይማኖትን የሚመስሉ የተለያዩ ቅርጾቹ ላይ ይገኛሉ ማለት ነው እና ይህን ልላችሁ ፈልጌ ነው። ስለ ፐርሻ ሞጁላችሁ የሚያወራው ይህን ይመስላል። ቀጣይ የምናየው ስለምንድን ነው? ስለ ህንድ ወይም ኢንዲያ ይሆናል ማለት ነው። የኢንዲያ ሲቪላይዜሽን ስናወራ በኢንዱስ ቫሊ በፓኪስታን ውስጥ በሚገኝ በአሁኑ ፓኪስታን ውስጥ የሚገኝ ኢንዱስ ቫሊ አካባቢ የተጀመረ ነው እና ይሄ ሲቪላይዜሽን ሃይስት ፖይንቱ ላይ ደርሶ የነበረው ከ2500 ቢሲ እስከ 1500 ቢሲ ባለው ጊዜ ውስጥ ነው። እንግዲህ በዛ ጊዜ የነበሩ ህዝቦች የራሳቸውን መቁጠሪያ መለኪያ እንዲሁም ደግሞ የአጻጻፍ ስልት ሁላ ነበራቸው እና የተለያዩ ካናሎችን ለመስኖ የሚያገለግሉ የተለያዩ ካናሎችንም ይጠቀሙ ነበር ማለት ነው እና ንግድ ላይም ይሳተፉ እንደነበረ ልክ እንደ ሜሶፖታሚዎች የህንዶችም ንግድ ላይ ይሳተፉ እንደነበር ነው የሚጠቅሰው። ከዚህም በተጨማሪ ኮፐር ብሮንዝንም በመጠቀም የተለያዩ መሳሪያዎችን ይሰሩ እንደነበረ እንዲሁም ደግሞ የህንድ ህዝብ የአንሸንት ሂንድ ሶሳይቲ ውስጥ
ሃይራርኪ እንዳለ የተለያየ ግሩፕ አለ። ለምሳሌ ሰው ከተወለደበት ማህበረሰብ እና የተወለደበት ማህበረሰብ ደግሞ ከሚሰራው ስራ ጋር በተያያዘ የተለያዩ ግሩፖች ነበሩ። ያ ነገር ስቲል አለ ይባላል አንዳንድ ቦታዎች ላይ ህንድ ላይ። ማለትም ለምሳሌ የቀጥቃጭ ከሆነ ከዛ ከቀጥቃጭ ፋሚሊ የተወለደ ከሆነ በቃ እሱ የእንደዚህ አይነት የእሱም ልጅ የእሱም ቤተሰብ እንዳለ ተመሳሳይ ስራ እየሰሩ በቃ ሙሉ የዛ ዘር በዛ ስራ መታወቅ ማለት ነው። እና እንደዚህ አይነት ነገሮች ነበሩ ማለት ነው በህንድ ውስጥ። እና ሞር እዚህ ጋር ማስታወስ ይጠበቅባቸዋል ብዬ የማስበው